በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ሰው መጽሐፍ ቅዱስ ላይ አናገኝም። ምክንያቱም አብ ወልድ መንፈስ ቅዱስ ስም ስላልሆነ። ነገር ግን ለመዳን በተሰጠን በኢየሱስ ስም ብቻ የሚደረግ ጥምቀት ያድናል፣ ክርስቶስን ያስለብሳል፣ ዳግም ይወልዳል። በ34ኛው የሐዋራ ቤቴል ጉባኤ ከ5000 ሰዎች በላይ ወደ እግዚአብሔር መንግስት እንደተጨመሩ መቼም ሰምታችኋል። እነዚህ ሁሉ ሰዎች አንዱን አምላክ አምነው በኢየሱስ ስም ብቻ የተጠመቁ ናቸው። አይደለም በሺዎች በሚቆጠሩ ነፍሳት በአንድ ነፍስ መዳን ሰማይ ምን ያህል ደስ እንደሚለው ታውቃላችሁ? እንኳን ደስ አለን።